በባዶ ቦታ ላይ የተሰራ ቤትን በሚመለከት የፌዴራል ሰበር ሰሚ ችሎት አዲስ ውሳኔ ሰጥቷል። ሰበር ሰሚ ችሎቱ እንግዲህ በቅርቡ ሐምሌ 30 ቀን 2017 በመዝገብ ቁጥር 24 23 14 ላይ አዲስ አስገዳጅ ውሳኔ ሰጥቷል። ይህም እንግዲህ ምንድነው መሬትና ቤትን ወይም መሬትና ህንፃን በሚመለከት የተለያዩ መብቶች ያሉ መሆኑን በማስረገጥ ነው ውሳኔ ሰጠው። እስከዛሬ በነበሩ ውሳኔዎች እንግዲህ ሰበሩ ወደ ሁለት አንዳንዴም ሶስት የሚደርሱ አቋሞች ነበሩ። ባለመሬቱ ዝም ካለ፣ ከተቃወመ እና ከፈቀደ የሚል የተለያዩ አቋሞች ነበሩ። ነገር ግን በአሁኑ እነዚህን የተለያዩ አቋሞች በመሰብሰብ በመሬት ላይ ያለ መብትና በህንፃ ላይ ያለ መብትን የተለያዩ እንደሆኑ አድርጎ ነው ውሳኔ የሰጠው። ይሄ ምንድነው? የመሬቱ ባለቤት ከተስማማ ወይም ከፈቀደ የሚለው በማይንቀሳቀስ ንብረት ላይ የሚደረግ ስምምነት ወይም ፈቃድ በግልጽ ስልጣን ባለው አካል እስካልተረጋገጠ ድረስ ስምምነት አለ ወይም ፈቃድ አለ የሚለውን ስለማያሲዝ፣ ባለ ህንፃ ደግሞ መሬቱ ላይ ሀብት ቢያፈራም የተለየ መብት ሊያገኝ ስለማይችል ከመሬቱ የህዝብና የመንግስት ቢሆንም በዚህ ላይ የተለየ መብት ሊያገኝ ስለማይችል ግልጽ ስምምነት በሌለበት የመሬቱም የህንፃውን ባለቤት መሆን አይችልም በሚል ሌሎችን ውሳኔዎች የሚሽር አይነት ውሳኔ ወይም አንድ አቋም እንዲኖር በማስመሰል ውሳኔ ሰጥቷል። እንግዲህ ምንድነው በማይንቀሳቀስ ንብረት ላይ የሚደረግ ስምምነት ወይም ፈቃድ በፍትሐብሔር ሕጉ 1723 እና 1679 መሰረት በማድረግ በግልጽ ስልጣን ባለው አካል ስምምነት ወይም ፈቃዱ ካልተሰጠ መሬት ላይ መብት እንደማይገኝ ውሳኔ ሰጥቷል ማለት ነው። እንግዲህ 1178 እና 1179 እንዲሁም 80 ላይ የፍትሐብሔር ሕጉ ላይ የተሰጡ ትርጓሜዎችን ከህገ መንግስቱ አንቀጽ 40 እና አንቀጽ 45 ቁጥር 1 እና 7ን በመነጻጸር ነው ውሳኔ የተሰጠው። ስለዚህ ፈቅዶልኛል በሚል ህንፃ ቢሰራም የዛ ህንፃ ባለቤት ሊሆን ቢችልም የመሬቱ ባለቤት ሊሆን ስለማይቻል፣ ስለዚህ ከዚህ በኋላ በባዶ መሬት ላይ የተሰራ ቤትን ህገ መንግስቱን መሰረት በማድረግ የመሬቱም የቤቱን ባለቤት ነው የሚባልበት አቋም ትክክል አይደለም በሚል ውሳኔ ሰጥቷል ማለት ነው። እንግዲህ እዚህ ጋር የሚነሳው መከራከሪያ የተለያየ የህግ ባለሙያዎችን እያነሱት ያለው ነገር ምንድነው? እኔም በግሌ የማነሳው ነገር ባዶ መሬትን በተለይ የከተማ ቦታን እዚህ መሬት ላይ እንዲሰራ ለከሌ ለሚባል ፈቃድ ሰጥቻለሁ በሚል ውልና ማስረጃ ወይም ሰነዶች ማረጋገጫ ቀርቦ ስጦታ የሚሆን ውል እንዲሰራ ፈቅጄለታለሁ በሚል የሚደረግ ውል ምናልባት ይሄ ተቋም ይሰጣል አይሰጥም፣ የስጦታ ውልም ወይም ሌላ ስምምነት ያደርጋል አያደርግም የሚለው እንደተጠበቀ ሆኖ ወይም አከራካሪ ጉዳይ ነው ማለት ነው። ምክንያቱም ይህ ተቋም ካርታ በሌለው ቦታ ላይ ወይም ካርታ ቢኖረው በባዶ ቦታ ላይ ማዋዋል ወይም ስምምነት ማስማማት ይችላል አይችልም የሚለው ሌላ አከራካሪ ጉዳይ ነው። አሁን አንድ ግለሰብ ተነስቶ በዚህ ቦታ ላይ ከሌ ቤት እንዲሰራ ስለፈቀድኩለት አስማማን ወይም ስምምነቱን አጽድቅልን ተብሎ ቢቀረብ ያስማማል ያስማማ የሚለው ሌላ ኢሹ ነው። ምክንያቱም ባዶ ቦታ ላይ የሚደረግ ስምምነት ተገቢነት ያለው አይመስልም። ምክንያቱም ይህም ተቋም ይህንን ስምምነት የሚያጸድቅበት መንገድ ህጋዊ መንገድ የሚኖር አይመስልም ማለት ነው። ስለዚህ ይህ አከራካሪ ነገር ባለበት ሁኔታ ወይም ይሄንን ሶልቭ ሳያደርግ የተሰጠው ውሳኔ እንግዲህ አሁንም አከራካሪነቱ የሚቀጥለው ማለት ነው። ምክንያቱም ቤትን ከመሬት ነጥሎ ማየት አይቻልም። በአሁኑ ህገ መንግስት መሬት የህዝብና የመንግስት ነው በሚል የተደነገገበት ሂደት ስላለ ይህ ባለበት ሁኔታ እንግዲህ ቤትን ከመሬት ነጥሎ ያየበት ሰበሩ አሁንም አከራካሪ ነው ማለት ነው። እንግዲህ ከዚህ በኋላ የስር ፍርድ ቤቶች የሚሆኑ ማንኛውም ማህበረሰብ ይህንን ሰበር ሰሚ ችሎት ውሳኔ ሊያከብር ይገባዋል። በግልጽ ስምምነት ስልጣን ባለው አካል ባልተሰጠበት ሁኔታ ስለተስማማ ወይም ፈቃዱን ስለሰጠ በቃሉ
ቤት የሰራ ሰው የቤቱ ባለቤት የመሬቱ ባለቤት ስምምነቱን በግልጽ ባላሳፈረበት ሁኔታ ዝም ስላለው ወይም ስለፈቀደ በሚል ብቻ ቤቱን የሰራው ሰው የቤቱ ባለቤት የሚሆንበት አግባብ የለም ማለት ነው። ስለዚህ ይሄንን አውቀን ሁላችንም በዚህ አግባብ ለሰበሩ ውሳኔ ተገዥ ልንሆን ይገባል ማለት ነው። ወደፊት ምናልባት ማስተካከያ የሚደረግ ከሆነ እንጠብቃለን። ነገር ግን እስከዛ ድረስ የስር ፍርድ ቤቶችም የህግ ባለሙያዎችም ይሄንም የሚተገበርባቸው ሰዎች በዚሁ አግባብ ሊገዙ እንደሚገባ ለማስገንዘብ ነው። አመሰግናለሁ።